አንተ ከሰው በላይ የምታወራበት ምንም ምክንያት የለም። እኔ ላንድ ላርገው አንዲት 30 ሰከንድ ዩሪ ሐሳብን ጨርስና ላንተ ግን ጥያቄ አለ። ጨርሻለሁ። ይኸውልህ አጭር ነው። እስክንድርና ዘመነ ላይ ተለይቶ የሚደረግ ዘመቻ በቃ መቆም አለበት። እነዚህ ሰዎች አብረው መስራት ይፈልጋሉ። ነገሩን እኮ በቃ ይጥቀማቸውም አይጥቀማቸውም፣ ያጥፋቸውም አያጥፋቸውም አንድ ሆነው ሊመጡ አዳራሽ ውስጥ ገብተዋል። የእብድ ገላጋዮች አንፈልጋችሁም ብለዋል እኮ። ከዚህ በላይ አማርኛ የለም እኮ። which is ዩሪ ታደሰ አንፈልግህም፣ ሀብታሙ በሻ አንፈልግህም፣ አማራ ዛሬ አንፈልግህም ምናምን ነው ያሉን እኮ በግልጽ ማለት ነው። አፋድን እንደ አፋድ የሚደረግ የፖለቲካ ኪዩሪሲቲ ትችት ይጠቅመናል አይጠቅመንም እንሂድበት። ግን ድርጅቶቹ ራሱ ዲዞልቭ ወደ ማድረግ እየሄዱ እኮ ነው። አይኖርም እኮ የሆነ ወቅት ላይ አናውንስ ሲያደርጉ አፋድ የሚባል አይኖርም፣ አፋባህ የሚባል አይኖርም። ምናልባት ሰሞኑን ዘመቻ የከፈቱት ሰዎች ከውስጥ እንግዲህ ባራቸው መረጃ በውይይት ውስጥ ምናምን ኮንፍሮንቴሽን ተፈጥሮ ከሆነ ይሄ የፖለቲካው ሂደት አካል ነው፣ መዋጥ ነው በቃ እኮ። እነዚህ ሰዎች ይከራከሩ፣ እናንተ አያገባችሁም ብለውናል። ይሄን በዚህ መልኩ እንያዘው። አንድ መጨረሻ ደግሞ የምጨምርልህ ይሄ ለህሊና ነው። ይሄኛውን ደግሞ የምናገረው አሁን የአማራው አክቲቪዝም የት ደርሷል? ከህወሓት ጋር እንስራ እኮ የሚል ላይ ደርሷል። ከህወሓት ጋር እየሰራህ ዘመነ ካሴ ጠላት ነው፣ እስክንድር ነጋ ጠላት ነው ምናምን ብትለኝ 100 ዓመት ነው ማልሰማህ። 100 ዓመት ደብረ ጽዮን ጋር መስራት ይዋር ኦኬ። ከእስክንድር ነጋ ጋር ግን ዮርናት ይህንን ሎጂካሊ ሰብስታንሺየት ልታደርገው ትችላለህ? አትችልም። ይሄ ወይ ውስጥ እንደ ነቀዝ የሚበላህ ጎጠኝነት ምናምን ውስጥ አድፍጦ ተቀምጧል። በተለይ ፕሮ ህወሓት የመጡ ሰዎች አሁን ሚዲያ ላይ የሚለፈልፉት ሰዎች አንዳንዶቹ ምግባባቸውን ማከብራቸው ናቸው፣ አንዳንዶቹ አልግባባቸውም የምግባባቸውን ሰዎች ጭምር ፕሮ ህወሓት ሆነው ነው የመጡት አይደል? አሁን ሰሞኑን እስክንድር ላይ የዘመቱት ሰዎች በምን መመዘኛ ነው ደብረ ጽዮንን አምነህ እስክንድር ነጋ ጠላት ሊሆን የሚችለው? ስለዚህ እኔ እዚህ ነገር ላይ ደብል ስታንዳርዱን ሰከንድ እናድርገው። አንተም ግን ሀብትሽ ይሄ ወደ ነበረው ጌም እንዳያስገባን ፕሊስ ሴትል አድርገው እሺ። ረጋ ብለህ ተወያዩ። ጨርሻለሁ። እኔ ዩሪ በደንብ አድርገህ ገልጸዋል። እኔ ለፌርነስም ራሱ እኔ ለዛሬ አመሰግናለሁ። ለምን መሰለህ በቃ እኔ አትሊስት በቃ ሰው ከስህተቱ እኛም እኮ እኔም ሁላችንም ስህተት ሰርተናል። በዚህ ትግል ውስጥ ያደረግነው አስተዋጽኦ ጥሩ ነገር እንዳለ ሆኖ በዚህ ትግል ውስጥ በምናረገው የእርስ በርስ ግጭትና ንትርክ ያጠፋናቸው ሚሊዮን ጥፋቶች አሉ። እያንዳንዳችን ራስን መገምገምና ራስን ማረም ተገቢ ነው። ይሄ ግን የማይታረም ቡድን አለ። ከኤሊት ጀምሮ እስከዚህ እስከ ቲክታክ የደነቆረ ጎጠኛ አለ። ዩሪ እኔ አም ሶሪ የነ አማራ ዛሬ ቡድን የነ ቤተልሔም ቡድን ይሄ የነ ይልቃል ጌትነት ቡድን በስሙ ተነግሮ መወገዝ ያለበት አማራ ዛሬ እኮ አፋድን ነው ግን የሚተቸው። እኔ ግለሰብ ላይ አተኩር። አማራ ዛሬ ዘመነ ካሴ ሰው አቃጥዬ በክብሪት በእሳት አቃጥላለሁ ሲል አደባባይ ወጥቶ እሱ ራሱ መጥፎ ፕሮፓጋንዳ ነው። ፕሊዝ እኔ አንድ ነገር ልንገርህ። እኔ እስክንድር ኮሽ ያድርግ ብቻ እስክንድር ለምሳሌ እስክንድር የሆነ ነገር እስክንድር ነጋ እንቅፋት ይምታው ትልቅ ነገር ነው፣ ዜና ነው። እስክንድር የሚሰደብበት ዜና ነው። እዛ አካባቢ ግን ሚሊዮን ጥፋት ቢደረግ እነዚህ ሰዎች ሲሳርደቡ አማራ ዛሬ አፋድ እንደ አፋድ አይቻልም የሚል አቋም ነው ያዘው እና እሱን እኮ እንደ መብት ይደጋገምከው። እሺ ቀጥሉ። ስብስብ ነው አፋድ። እነዚህ ምርጥ መሪዎች የተሰባሰቡበት ቻሌንጅ ነው። ኤምሪጂና ሳሚ ትሄዳለህ። ስለደጋገምካት በአግባቡ መልሰልሃለሁ። ተመልሳለህ። ሳሚ ተቀጠላል። ቴምሪጂ እኔ ቴምር ግን አንቺ የምጠይቀሽ ምን መሰለሽ፣ አሁን የጎጃም ጎጠኞች እንዳሉ ታምኛለሽ። አሁን እኔ ዩሪ አትሊስት ኦነስቲው በቃ ይሄ ቡድን አፋድም ሲመሰረት ማነው አፋባህም ሲመሰረት የነበረውን ጎጠኝነት በአደባባይ ተቃውሞ እኔ ድርጅቱ ውስጥም የነበረውን ድርጅቱ ራሱ መሪ እንዳይኖረው የተደረገበትን ተቃውሞ ግልጽ አቋም ይዟል። ድርጅትን አልደግፍም፣ ወጥተው አንድ ሆኖ ሲመጡ ደግፋለሁ፣ የፋኖን ዓላማ ግን አልካድኩም ብሎ ቆሟል። አንቺ ደግሞ የምትይው ይሄንን የጎጥ ቡድን አደራጅቶ ሚዲያ አደራጅቶ ከዩቲዩብ እስከ ቲክታክ አደራጅቶ የአማራን ትግል የመንደር ትግል ያደረገውን ቡድን እቃወማለሁ፣ እንደገና ደግሞ እነዛ የሚያደርጉትን መሪዎችን ደግሞ ደግፋለሁ። እነሱ ካልሆኑት ያለሽ አይ ዶንት አንደርስታንድ ምን እንደሆነ ይሄ ሲንድሮም ነው ለኔ። ላወራ አይደለም ጥያቄ ጠይቄ ለወር አንዴ ቆይማ